የመቂ ሰዎች መላው የኢትዮጵያ ሕዝብ ከሀገር ውጪና ከሀገር ውስጥ ያላችሁን ይህን ቪዲዮ እንዳታሳልፉት አንድ ያስፈልጊ ስለሆነ አጣውት ድንገት ከጓደኞቹ ውስጥ አጣውት አግዙኝ ባካችሁ አግዙኝ። ወንድማችን ዮሐንስ ጉታ የእናቱን ህይወት ለማሳለፍ ሄዶ ሊቢያ ላይ ተይዞ በጣም ከፍተኛ የሆነ ገንዘብ ተጠይቋል። እንግዲህ የኢትዮጵያ ሕዝብ የመቂ ሕዝቦች ተረባርበን የዮሐንስ ጉታን ህይወት እናድንላለሁ። ያገር ሰው ባህል እምነቱ አንዱ ሲሞት ነው ያን ጊዜ ሞቱ። ታዲያ ወንድማችን እንደ ሰው እንደ ጎረቤት እንደ ጓደኛ እንደ ሀገር ልጅ የሱን ስቃይ የሱን ድብደባ የሱን እንግልት እንግዲህ መስማት ማየት ይከብዳል። አጣውት ድንገት ከጓደኞቹ ውስጥ አጣውት አግዙኝ ባካችሁ አግዙኝ። የልጆች እናት የልጆች አባት የሆናችሁ አትጨክኑብኝ። በጣም አጣውት ከጎኔ ልጄን የተሰቃየ ነው በሰው ሀገር። እኔ ወንድሙ ነኝ፣ የዮሐንስ ወንድም ነኝ። በቻላችሁት አቅም እባካችሁ ወንድሜን አድኑልኝ። ከወጣ ቀን ጀምሮ እየተሰቃየ ነው። እሱም እዛ ሄዶ በሰው ሀገር እየተሰቃየ እየደበደቡት እያደሙት እያቆሰሉት እያሰሩት እየላኩልን እያሰቃዩን ነው። እሱም እዛ በሰው ሀገር እየተሰቃየ ነው። እባካችሁ በቻላችሁት አቅም እርዱን እላለሁ። ያው ጓደኛችንን እርዱት፣ አግዙት። መርዳት የምትችሉ በብር እርዱን፣ ከስር ባለው አካውንት። መርዳት ደግሞ የማትችሉ መርዳት ለሚችል ሰው ይሄን ቪዲዮ እንዲደርስ አድርጉልን። ጓደኛችንን ካለበት ከስቃይ ውስጥ አውጡልን፣ ከመጥፎ ነገር። የመቂ ሰዎች አላችሁ፣ ከመቂም ውጭ ያላችሁ ሁላችሁም በምትችሉት አቅም በቃ እርዱን። በቻልነው አቅም ካለን ቆርሰን ካለንም ቀንሰን የወንድማችን ህይወት እንታደግ። መርዳት ለማንችለው ደግሞ በጣታችን እንግዲህ መርዳት እንችላለን። ሼር፣ ኮፒ ሊንክ እያደረጋችሁ የቻላችሁ የኛን ቪዲዮም እንደገና እየለቀቃችሁ ሪፖስት እያደረጋችሁ መርዳት በሚችለው አቅም ላለ ሰው እንዲደርስ በጣታችሁ እርዱን እላለሁ። በጸሎታችሁ አስቡ። አመሰግናለሁ።